ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ? ዶክተር አሸናፊ ነኝ። ዛሬ ትንሽ ልናወራ ያሰብኩት እና በብዛት በሀገራችንም ሆነ እንደ ዓለም አቀፍ የሚገኝ እና በጣም የሚያስጠላ ስትሮክ የሚባለው በሽታ ነው። ስትሮክ ምን እንደሆነ እናያለን። ከዛ ደግሞ ስትሮክን ሊያመጡ የሚችሉ ነገሮች፣ እንደዛው ደግሞ ስትሮክ ምን አይነት ምልክቶችስ አለው? አንድ ሰው በስትሮክ ከተያዘ መዳን ይችላል ወይ? መድኃኒቶቹስ፣ ሕክምናውስ እንዴት ነው? ምንድን ነው አንድ ሰው በስትሮክ ከተያዘ ምንድን ነው መጀመሪያ ላይ ማድረግ ያለብን? ስትሮክ ምን እንደሆነ ከማየታችን በፊት እንግዲህ ስለ ጭንቅላት እና አእምሮ ልዩነትና አእምሮ ውስጥ ያሉ ስትራክቸሮችን አንዳንድ ነገር ለማየት እንሞክራለን ማለት ነው። እንግዲህ ያው ጭንቅላት እና አእምሮ ልዩነታቸው፣ አእምሮ ማለት በጣም ሶፍት የሆነ በጭንቅላት ወይም ደግሞ በጭንቅላት አጥንት ተከቦ የሚኖር አእምሮ ይባላል ማለት ነው። የምናስብበት ሁሉንም ነገር ቀን በቀን የምናደርግበት ሩቲን አክሽኖች የሚቆጣጠርልን አእምሮ ይባላል ማለት ነው። ጭንቅላት ማለት ደግሞ ያው ፊታችን ሁሉ ከአንገት በላይ ያለው ነገሮች ሙሉ ኢንቮልቭ ያደርጋል ማለት ነው። እና እንግዲህ ይሄ አእምሯችን ብዙ ሰውነታችን እንቅስቃሴ የሚቆጣጠር፣ እንደዛውም ደግሞ ሽንትም ሆነ ሰገራ ሁሉንም ነገር የሚቆጣጠርልን፣ እንደዛውም ደግሞ ሙቭመንቱን እያንዳንዱን ነገር የአይናችን ሁኔታ የምናይበት ነገሮች ሁሉ የሚቆጣጠርልን እዚህ አእምሮ ውስጥ ያለው ብዙ ስትራክቸሮች ነው ያለው ማለት ነው። እንግዲህ ስትሮክ ማለት ነው በአማርኛ ስንፈታው ወይ አእምሮ ውስጥ ደም ሲፈስ እንደማለት ነው። ያው ደም መፍሰስ ብቻ እንዳልሆነ ይታወቃል። ግን ያው ብዙ ጊዜ በአማርኛ እሱን ሊገልጽ የሚችለው ስትሮክ የምንለው አእምሮ ውስጥ ደም ሲፈስ ነው። እንግዲህ ይሄ ስትሮክ የምንለው በሁለት አይነት ከፍለን እናያለን ማለት ነው። አንደኛው ስትሮክ ወደ ደም ዝውውር ወደ አንድ ቦታ የሚሄደው ሲቀንስ ማለት ነው። እንግዲህ ለምሳሌ ወደ አንድ ፓርት ኦፍ ወደ አንድ አእምሮ የሚሄድ ደም በኮሌስትሮል ሊሆን ይችላል፣ በተለያየ አይነት ሚንስ ሲዘጋ አንድ ፓርቱ ደም አያገኝም ማለት ነው አእምሯችን። ስለዚህ አእምሯችን ግሉኮስ ቀጥታ ነው የሚያገኘው። አሁን ለምሳሌ ጉበት፣ ኩላሊት ምናምን ስቶር ያደርጋሉ፣ ያከማቻሉ ግሉኮስን ለክፉ ጊዜ ብሎ ያስቀምጣሉ። ግን አእምሯችን ቀጥታ ነው የሚያጠራቀምበት ቦታ የለም ግሉኮስ። እና ይሄ ግሉኮስ ለረጅም ጊዜ ሳያገኝ ከቆየ ያ አካባቢ ይሞታል ማለት ነው። ወይም ደግሞ ስትሮክ የምንለው አንዱ ደም ዝውውር የሚሄድበት ቦታ ሲዘጋ አንደኛው ስትሮክ አይነት ነው። ሌላኛው ደግሞ ደም ሲፈስ ማለት ነው አእምሮ ውስጥ። እንግዲህ አእምሮአችን ውስጥ የተለያየ አይነት ስፔስ ወይም ደግሞ ቦታ ነው ያለው። እንግዲህ መጀመሪያ ላይ ያለው ስከል ወይም ደግሞ ይሄ አጥንት ነው አእምሮአችንን ከቦ የሚገኘው። ጠንካራ የሆነ አጥንት አለ። እዛ ስር ደግሞ የአእምሮአችንን ሶፍት ፓርቱን ከቨር የሚያደርግ ሸፍኖ ምንም ነገር እንዳይነካ አድርጎ የሚኖረው ሜኒንጅስ የሚባለው እንደ ፎጣ ከቨር አድርጎ አእምሮን ፕሮቴክት ያደርጋል ማለት ነው። እዛ ስር ነው እንግዲህ አእምሮአችን ያለው። ደም እንግዲህ አሁን እዛው አእምሮ ውስጥ ሊፈስ ይችላል፣ ወይም ደግሞ አጥንትና ይሄ ሸፍኖ የሚገኘው መሀል ላይ ደም ሊፈስ ይችላል። ስፔሻሊ ትልልቅ ሰዎች ላይ ክፍተት ይኖራል። ይሄ አጥንትና አእምሮውን ሸፍኖ የሚኖረው እንደ ፎጣ አይነት ነገር መሀል ክፍተት ትንሽ ደም የሚያመላለሱት ቱቦዎች ሊበጠሱ ይችላሉ። በትንሽ እንቅስቃሴ እሱ ሊበጠስ ይችላል።
ብዙ ጊዜ እንደዚህ ደም ሲፈስ ስትሮክ ልንለው እንችላለን ማለት ነው። ስለዚህ ይህንን ነገር ሊያመጣ የሚችሉ በጣም ብዙ ነገሮች አለ። አንደኛ በጣም በከፍተኛ ወይም ደግሞ ከመጠን በላይ የጨመረ ግፊት ነው ማለት ነው። እንግዲህ ግፊት በጣም ከጨመረ ትንንሽ አእምሯችን ውስጥ ያለው የሚገኙ የደም ቱቦዎችን ሊበጠስ ይችላል እና በዛው ደም ሊፈስ ይችላል ማለት ነው። እንግዲህ ሌላው ደግሞ የልብ በሽታና ከመጠን ያለፈ ውፍረት ሊሆን ይችላል። እንደዛውም ደግሞ ሲጋራ፣ አልኮል እና የተለያየ አይነት ድረግ እና ሞርፊን፣ አንፊታሚን የሚባሉ መድኃኒቶችን ብዙ ጊዜ ስፔሻሊ ወጣቶች ላይ እንዲህ አይነት ድረግ የሚጠቀሙ ከሆነ ብዙ ጊዜ እነዚህ አይነት ነገሮች ስትሮክን ሊያመጣ ይችላል ማለት ነው። እንግዲህ ስትሮክ ሲመጣ ምልክቶቹ ያው በአንድ ሳይድ ያለው ሰውነታችን ክፍል ምንም አይነት እንቅስቃሴ አለመኖር ሊሆን ይችላል። ወይም ደግሞ ይሄ ከ24 ሰዓት በላይ የሚቆይ ከሆነ ስትሮክ እንላለን ማለት ነው። ወይም ደግሞ አለማውራት፣ ምንም በአፍ አለማውራት አፌዥያ የሚባለው ነገር ሊያመጣ ይችላል። ራስን መሳት ሊሆን ይችላል። እንዲህ አይነት ነገሮችን ሊያመጣ ይችላል ማለት ነው። እንግዲህ አንድ ሰው እንግዲህ ያው ወድቆ ከተገኘ እንግዲህ ያው ስትሮክ ሊሆን ይችላል፣ ሌላ ነገርም ሊሆን ይችላል። እንግዲህ አንድ ሰው ወድቆ ከተገኘ ማድረግ ያለብን ነገሮች አለ። ስፔሻሊ ወይ አደጋ ደርሶበት ሊሆን ይችላል እንዳለ የአንገት እንቅስቃሴውን በደንብ ሳናንቀሳቀስ፣ አሁን ለምሳሌ አደጋው አንገት አካባቢ ደርሶ ከሆነ ስለዚህ ሊያባብስ ይችላል። ማዛ አካባቢ ብዙ ነርቭ የትንፋሽ አተነፋፈሳችን ስነስርዓት የሚቆጣጠሩልን ብዙ ነርቮች እዛ ስላለ እሱ ከተጎዳ በአንዴ ጸጥ ሰው ሊል ይችላል ማለት ነው። ስለዚህ የአንገት እንቅስቃሴው እንደዛው እንዳለበት ነው ወደ ሆስፒታል መወሰድ ያለበት። ወይ ደግሞ እንደዛውም ደግሞ ትንፋሹን ማየት አለብን። እጃችንን በጣም ስስ ፓርቱን አፍንጫው ላይ አድርገን ትንፋሽ አለ ወይ የለም የሚለው ማየት አለብን። እንደዛውም ደግሞ ልብ ምቱ አለ ወይ ለሚለው ነገር እዚች አካባቢ በሶስት ጣታችን እንዲያደርገን ስናዳምጠው ልብ ምት ይሰማል ማለት ነው። እንግዲህ ያው እንዲህ አይነት ነገሮች ካለ ያው ሕክምናው ሙሉ በሙሉ ሊሆን የሚችለው ሆስፒታል ነው ማለት ነው። ብዙ አሁን የልብ ስፔሻሊስት ያለበት የውስጥ ደዌ እና የተለያየ አይነት የኒውሮ ሰርጅን ደግሞ የአእምሮ ኒውሮ ሰርጅኖች የሚባለው ቀዶ ጥገና ስፔሻሊስቶች የሚኖሩበት ቦታ ነው ማለት ነው ሕክምናው መሆን ያለበት። ስለዚህ እንደዛው ነው ወስደን ወደ ሆስፒታል መውሰድ ያለብን። ከዛ በኋላ እንግዲህ ያው እንዴት ነው ሕክምናው ምናምን የሚለው ነገር ያው አንድ ሰው በስትሮክ ከተያዘ በጣም ብዙ ጊዜ ሊፈጅ ይችላል ሕክምናው እና ሙሉ በሙሉ ወደ ኖርማል ላይ መለስ ይችላል እና እንደዚህ አይነት ነገሮች ይኖራሉ። ግን ያው እንደ ዓለም አቀፍ ብዙ ሰውን እየገደለ ያለው ነገር ቢኖር ይሄ ስትሮክ የሚባል ሁለተኛ ላይ ነው ያለው ማለት ነው። በጣም በብዛት ሰውን እየገደለ ያለው ነገር ሁለተኛ እንደ ዓለም አቀፍ ነው ሁለተኛ ላይ ያለው ትልቅ በሽታ ነው። ያው እንግዲህ ስትሮክን ለመከላከል ሙሉ በሙሉ አንድ ሰው እንግዲህ ያው አንዱ እድሜ ነው። እድሜ እንግዲህ መቆጣጠር አይችልም። ሌላኛው ደግሞ የጄኔቲክስ ነው፣ ፋሚሊ ሂስትሪ የሚባለው ቤተሰብ ውስጥ የተለያየ አይነት ችግር የሚኖር ከሆነ ሊሆን ይችላል። አንዳንድ ነገሮችን መቆጣጠር አንችልም፣ ግን ያው እኛ መቆጣጠር የምንችለው ነገሮች ይኖራል። ስፔሻሊ ያው ኤክሰርሳይዝ መስራት ጥሩ ነው። ሲጋራ አለማጨስ፣ አልኮል መጠጥ መቀነስ እና የተለያየ አይነት ነገር ይሄ ግፊት፣ ሱከር ምናምን የሚባሉ ነገሮችን መቆጣጠር ያስፈልጋል ማለት ነው። እንግዲህ ያው ብዙ ሰው አሁን ለምሳሌ ግፊት ያለበት ክኒን መውሰድ አይፈልግም፣ ወይም ደግሞ ግፊት አለብህ
መባልም አይፈልግም። እንግዲህ ይሄ መድኃኒት ለምሳሌ ያው 1 ፍሬ ነው ወይም ቢበዛ 2 ፍሬ ቢሆን ነው እና ይህንን መውሰድ ምንም የሚከብድ አይነት ነገር አይደለም። እንግዲህ ይህንን እየወሰዱ ከእንዲህ አይነት ነገሮች ራሳችሁን መጠበቅ ይቻላል። እንግዲህ ያው በሌላ ቪዲዮ እንገናኛለን። እንግዲህ ይህንን ቪዲዮ ለሌሎች ሰዎች ሼር አድርጉ፣ ሰብስክራይብ እያደረጋችሁ ዩቲዩብ ጥያቄም ካላችሁ ጥያቄ በኮሜንት ላይ ጥያቄ መጠየቅ ትችላላችሁ። ቴንኪዩ